ቤተ ዘመድ ሲነታረክ ባዳ ርስቱን ይወርሳል ይላል አዋቂ ሲመክር። በሮም ዘመን የሮም ንጉሠ ነገሥት የነበረው ጁልየስ ሲዛር ስልጣንን ለማቆየት ወታደርን ማዘዝ ብቻ በቂ እንዳልሆነና የማህበረሰቡን ልብና አእምሮ መቆጣጠር እንደሚያስፈልግ ይናገር ነበር። ብዙዎች ያልደፈሩትን የከፋፍሎ መግዛት መርህ ከአደባባይ ያወጣው ኒኮሎ ማኪያቬሊ ደግሞ የምንፈልገውን ደግ ዓለም ሳይሆን እውነተኛውን የፉክክርና የጥመኛ ዓለም ማስተዋል እንደሚያስፈልገን፣ ስልጣንም ሕዝብ እንዳያብር መጠንቀቅ እንዳለበትና እንደውም ግጭትና ጥላቻን መዝራት ለስልጣን መቆየት ጠቃሚ ነው ይለናል። ይህ ከ2000 ዓመታት በፊት ጁልየስ ሲዛር የተናገረውም ሆነ ማኪያቬሊ ከ500 ዓመታት በፊት የጻፈው የአገዛዝ መርህ ለተጠቀመበት ዙፋን አጽንቷል። መንግስታትን መስርቶ ስልጣንን ከወንበር አቆይቷል። ዛሬም ከስልጣን መጋረጃ ጀርባ ሲያስተጋባ ይሰማል። እኛስ እንደ ሕዝብ ምን ያህል ተለውጠናል? ከፀሐይ በታች አዲስ ነገር የለም ነው አይደል የሚባል? እስቲ አንድ የመጨረሻ ጥያቄ፣ የቤት ሥራ። ሰው ስልጣንን ለመጠበቅ ዘብ ሆኖ በቆመበት ስልጣን እግር አውጥቶ ጥሎት ወደሚበጀው ሲሄድ አይታችሁ ታውቃላችሁ? ከስልጣን ኮሪዶር እንደ ነብይ የሚታየው ማኪያቬሊ ለስልጣን ደህንነት ፍቅር ሳይሆን ፍራቻ ውጤታማ እንደሆነ በቀዝቃዛ ቃላቶቹ ሰብኮን አልፏል። በአንድ ወቅት ታላላቅ ባለስልጣናቱንና ጄኔራሎቹን በሀብት ሲዋኙ የተመለከተው ጁልየስ ሲዛር ደግሞ የሚያስፈሩኝ እነዚህ በድሎት የሚንደላቀቁ ሰዎች ሳይሆኑ ፊታቸው የገረጣና የተራቡት ናቸው ብሎ ነበር ይባላል። እናንተስ ምን ትላላችሁ?